بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد أيها الإخوة الإيمان والأخوات أيها المستمعين الكرام السلام عليكم ورحمة الله وبركاته الحمد لله يتكبراتشو ታላቆቼ ታናሾቼ እንደዙም የአኺራ ወንድሞቼ አህለል ኸይሮቼ አላሁ ሱብሓነሁ ወተዓላ ባላችሁበት ቦታ ሁሉ በሰላም ይጠብቃችሁ እያልኩኝ ዛሬ አጭርና አጠር ያለ እስላማዊ መልእክት ሊያስተላልፍላችሁ እፈልጋለሁ። እናም እነሆ ሁላችሁም እንደምታውቁት በሀዲያ ዞን በውሳና ከተማ ሆስፒታል አካባቢ የሚገኝ የዑመር መስጂድና መድረሳ እንግዲህ ከዚህ በፊትም በተለያዩ ቪዲዮዎች እንደተመለከታችሁት እዚህ አካባቢ የሚገኙ ሙስሊሙ ኡማ እንግዲህ የመስጂድ ቦታ አጥቶ እንደሚቸገሩ መቼም ግልጽ ነው። ባረከላሁ ፊኩም ያለውን መረጃ ወደ እናንተ አድርሰንላችሁ ነበር። እናም ማለት ነው ይህ በቪዲዮ የምትመለከቱት ሰርቪስ እየተሰራ ያለው የዑመር መስጂድና መድረሳ ጊዜያዊ መፍትሄ እንግዲህ የመድረሳው ጥበት ወይም ማሻአላህ ደረሶች ብዛታቸው እየጨመረ ሲመጣ እንደዚሁም ማለት ነው የጤና ሳይንስ ተማሪዎች የጤና ሳይንስ ኮሌጅ ተማሪዎች ብዛታቸው እየጨመረ ሲመጣ ከዚህ በፊት የሚሰገድበት ሙሰላ በጣም ጠቦ ስለተቸገሩ የአካባቢው ጀማዎች ጊዜያዊ መፍትሄ ማለት ነው ምን ይሻላል ብለው ሹራ አድርገው ጊዜያዊ መፍትሄ አላሁ ሱብሓነሁ ወተዓላ ጥሩ ጀዛ ይክፈልላትና አንዲት እህታችን ለጊዜው ማለት ነው ቋሚ የመስጂድ ቦታ እስኪገዛ ድረስ ጊዜያዊ መፍትሄ እንግዲህ እንዲሆንልን ማለት ነው ለአካባቢው ጀማዎች እንደ መድረሳም እንደ ሙሰላም እንዲጠቀሙት ማለት ነው። ይሄንን የሚታዩትን ቦታ እንግዲህ ባዶ ቦታ ነበረ ለጊዜው ማለት ነው የአካባቢው ጀማ እችን ሁለት ክላስ ለወንዶችና ለሴቶች እንደ መድረሳም እንደ ሙሰላም የዑመር መድረሳና መስጂድ ወይም ሙሰላው ወደዚህ ሽፍት እንዲደረግ ማለት ነው። በእንዲህ አይነት ሁኔታ ቦታው ጊዜያዊ መፍትሄ ተብሎ ስለተሰጠ አላህ ጥሩ ጀዛ ይስጣቸው። የአካባቢ ጀማዎች እንግዲህ ይህንን የሚታዩትን እንጨት በመግዛት ግማሹ ቆርቆሮ በመግዛት ግማሹ ሙስማር በመግዛት ግማሹ በጉልበትን በማገዝ ተረባርቦ ባረከላሁ ፊኩም ለዚህ ደረጃ እየተሰራ ይገኛልና አንደኛ ከናንተ የሚፈልገው ነገር ቢኖር እነኚህ ጀማዎች የቁርአን መድረሳ እንዳይበተንባቸው እንደዚሁ ማለት ነው ለሰባት ዓመታት ቁርአንን በነዘርና በሕፍዝ እየቀሩ ያሉት መቼም አነግራችሁም በቪዲዮ አይታችሁታል። ደረሶች እንዴት ተጨናንቀው ቁርአን ሲቀሩ እንደነበሩ ማለት ነው። አሁንም ይህ ጉዳይ አሳሳቢ ስለሆነ የዝን አካባቢ ሙስሊሙን ኡማ ችግር በአንድነት በአብሮነት ዱዓ በማድረግ እንደዚሁም አህለል ኸይሮችን በማፈላለግ እንግዲህ በተቋቋመው በግሩፕ ማለት ነው በቅርብ ጊዜ ይህ ጊዜያዊ መፍትሄ ነው። ወንድሞቼ እህቶቼ ይህ ጊዜያዊ መፍትሄ ነው። በቅርብ ጊዜ ኢንሻአላህ ቋሚ መፍትሄ ሁላችንም ተረባርበን ልንፈልግ ይገባናል። በግሩፕ ውስጥ ማለት ነው ያሉ ጀማዎች አንደኛ ሊንኩን ሼር አላደረግንም፣ ሁለተኛ እንግዲህ አድሚናቶች ዘንግተናል። ስለዚህ ይህ ሁሉ ችግር ሊቀረፍ የሚችለው ሁላችንም የበኩላችንን ድርሻ ስንወጣ ነው። አላሁ ሱብሓነሁ ወተዓላ ሀል ጀዛኡል ኢሕሳን ኢላ አልኢሕሳን እንግዲህ ታላቆች ታናሾች አህባቦቼ የመልካም ስራው ምንዳ መልካም እንጂ ሌላ ነውን ይላል። ላ ወላሂ የመልካም ስራው ምንዳ
መልካም እንጂ ሌላው አይደለም ማለት ነው። እንደዚሁም የምንሰራቸውን ስራዎቻችንን ለራሳችን ነው ማለት ነው ጀዛውን የምናገኘው። ስለዚህ አላሁ ስብሓነሁ ወተዓላ ላ ቱድኺሉል ጀነ ሐታ ቱንፊቁ ሚማ ቱሒቡን፣ እንግዲህ ጀነት አትገቡም ከምትወዱት ነገር እስካለገሳችሁ ድረስ ይለናል። ወንድሞቼ የሰው ልጆች ገንዘብን ይወዱታል ማለት ነው። እንደዚሁ ማለት ነው ገንዘብን ብዙ ነገሮች ይወዱታል። ከዚህ ውስጥ ለአላሁ ስብሓነሁ ወተዓላ ኢንፋቅ እንድናደርግ ለመስጂድ ግንባታ ኢንፋቅ እንድናደርግ አላህ ይፈልጋል። ስለዚህ አላሁ ስብሓነሁ ወተዓላ ያ አዩሀለዚነ አመኑ አንፊቁ ሚማ ረዘቅናኩም ቀብለ አን የእትየ የውሙን ላ በይዑን ፊህ የውሙን፣ ያቺት ቀን ከመምጣቷ በፊት መግዛትም መሽጣትም መገበያያት የማይቻልበት ቀን ከመምጣቱ በፊት እኔ በሰጠዋችሁ ሲሳይ ቀንሳችሁ በእኔ መንገድ ላይ አውሉ፣ ኢንፋቅ አድርጉ፣ ለግሱ ትላል። ስለዚህ አንድ የአኸራ ሙስሊም ለመስጂድ ግንባታ ኢንፋቅ ሲያደርግ አላሁ ስብሓነሁ ወተዓላ ከሰጠው ሲሳይ ለአላህ እያበደረው ነው ማለት ነው። ምክንያቱም አላሁ ስብሓነሁ ወተዓላ መን ዘለዚ ዩቅሪድ አላሁ ቀርደን ሐሰና፣ ማን ነው ያ ለአላህ መልካም ብድርን የሚያበድርለት? የመልካም ብድሩን ውጤት ምንዳውን አላሁ ስብሓነሁ ወተዓላ በመልካሙ አባዝቶለት እጥፍ ድርብ አድርጎለት ይከፍልለታል ማለት ነው። ጀዛኩሙላሁ ኸይረን ወአሕሰነል ጀዛ። ይህ ቪዲዮ ወደ እናንተ የደረሰላችሁ ሙስሊሙ ኡማ በሙሉ ወንድ፣ ሴት፣ ጥቁር፣ ነጭ እንግዲህ ሳትሉ ጾታ ሳትለዩ በአገር ውስጥ የምትገኙት ከአገር ውጭ የምትገኙት በየትኛውም ሶሻል ሚዲያ የምታስተባብሩ በመልካም ስራ የተያያዛችሁ እንግዲህ ስሞቻችሁን ባልጠራም እንኳ ኢስላሚክ ሚዲያ እንደዚሁም ኢትዮ ኢስላሚክ ዳዕዋ ላይ የሚሰሩ ዩቱበሮች፣ ቲክቶከሮች ጀዛኩሙላሁ ኸይረን ቢያንስ አንድ አፍታ በላይፍ ቁጭ ብላችሁ የዚህን አካባቢ የሙስሊሙን ኡማ ችግር መፍታት ትችላላችሁ ማለት ነው። ኢንሻአላህ በእናንተው በኩል የዚህ አካባቢ የጤና ሳይንስ ተማሪዎች የመስገጃ ቦታ አጥቶ መቸገራቸው፣ እንደዚሁም ሆስፒታል የሚመጡት ሙስሊሞች የመስገጃ ቦታ አጥቶ መቸገራቸው ለ10 ዓመታት ተገንብቶ ያለው የአካባቢ ሙስሊሙ ኡማ ልጆቻቸውን ከኩፍር ከነጣቂ ኩፍር ራሳቸውን ሊታደጉበት ብሎ መስጂድ ቦታ አጠን ብሎ አልተቀመጡም። እንግዲህ አላህ ኢማናቸው ላይ ኢማን ይጨምርላቸው። ችግሩ የአቅም ችግር ነው። ሆኖም ግን የመስጂድ ቦታ የለንም ብሎ አልተቀመጡም። አንድን ክፍል አላሁ ስብሓነሁ ወተዓላ ለወንድማችን ጥሩ ጀዛ ይክፈልለትና ለ10 ዓመታት በሙሉ ሊላይ ብሎ እንግዲህ ለአላህ ብሎ ሰጥቶ እስካሁንም ማለት ነው ዒባዳ እየተደረጋበት ይገኛል። ሆኖም ግን ስለጠበባ ነው ወደዚህ ሽፍት ያደረግነው እና ለሱም አላህ ጥሩ ጀዛ ይክፈልለት። ሁላችሁም ዱዓ አድርጉለት እና ማለት ነው ባረከላሁ ፊኩም። በዛም ስራ እየሰሩ ዒባዳ እያደረጉ ቅራት እንዳይቋረጥ እየታገሉ ባሉበት ቦታ ላይ ያቅማቸውን የናክል ከተረባረቡ እኛስ ሙስሊሙ ኡማ ምን ማድረግ አለብን በሚለው ሁላችሁም እስላማዊ መልእክት ለሁላችሁም አስተላልፍላችኋለሁኝ። እናም ባረከላሁ ፊኩም። በቲክቶክ የምትከታተሉኝ ፎሎወሮች እንግዲህ የቲክቶክ ቤተሰቦች፣ የዩቱብ ቤተሰቦች እንደዚሁ ማለት ነው የትዊተር ቤተሰቦች የሆናችሁ ሱመያዎች ብላሎች ጀዛኩሙላሁ ኸይረን ወአሕሰነል ጀዛ እያልኳችሁ አታሳፍሩን። የአላህን ቤት ለአላህ ብላችሁ ለመገንባት የአላህን መስጂድ ለመገንባት በአንድነትና በአብሮነት የመስጂድን ቦታ ኑ እንግዛ። ለመግዛት ገቢ እንሰብስብ። ቀን ከሌት ዛሬ የስራችን ቀን ነው። ዛሬ ለአኺራ ቤታችን የምንተክልበት ቀን ነው ኢንሻአላህ። አላሁ ስብሓነሁ ወተዓላ እኔም በተናገርኩት ወይም ባስታወስኩት እናንተም በሰማችሁት ወይም ባዳመጣችሁት ተጠቃሚዎች የምንሰራ አላህ ያድርገን። ጀዐኒ አላሁ ኢያኩም ሚመን የስተሚዑን
يستمعون القول فيتبعون الحسنة والسلام عليكم ورحمة الله وبركاته.